እሺ ዛሬ ቅመም ለማዘጋጀት ተነስቻለሁኝ። ይህ ቅመም እንግዲህ ላዘጋጅ የፈለኩት ማቁላያና የአልጫ መከለሻ ቅመሞችን ነው ማዘጋጀው። ሶስት አይነት ቅመሞችን ነው ማዘጋጀው ማለት ነው ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ኢንሻአላህ ዛሬ እስኪ ያው እንግዲህ እዚህ ያቀረብኩት ግብአት ብዙ ነገሮችን አቅርቤያለሁ። እንደ ነገሩ ስድስት ነው ወደ ሰባት አይነት አቅርቤያለሁኝ። እነዚህ ምንድን ናቸው? ያው ከውጭም ከምንገዛ ቤታችን በቻልነው አቅም ትንሽም ቢሆን ቤታችን የምናዘጋጃቸው ነገሮች ለእኛ ለጤናችንም ለኢኮኖሚ ለሁሉም ነገር ይጠቅማሉና አሁን እኔ ማቁላያ ቅመም ያልጫና መከለሻ ቅመሞችን ነው የማዘጋጀው ማለት ነው። ማቁላያ ቅመም ያው እንደሚያስፈልገኝ አብሽ ነው። አብሽ ለቅሜ አዘጋጅቻለሁ። ቀይ ሽንኩርት የኛ ሀገር ትንንሽዬዋ በርበሬ የምናማታባት ማለት ነው። እቺ ሽንኩርት በጣም ምርጥ ሽንኩርት ናት። እቺ ነው የምጠቀመው ማለት ነው ለማቁላያ። አብሽና ቀይ ሽንኩርት ነው የምጠቀመው። አሁን ይሄን አብሽ ለቅሜዋለሁኝ። በውሃ ፍልቼ ገንፈል አድርገዋለሁኝ። ከዛ አጥልያ ሰጠዋለሁ ለትንሽ ደቂቃ ለሁለት ሰዓት ለሶስት ሰዓት። ይሄንን ደግሞ ያው ከዚህ ጋር ነው ልክ እንደ በርበሬ የምደልዘው አንድ ላይ ማለት ነው። ይሄ ደግሞ ሰባት ቅመም ነው። ሰባት ቅመም ቀረፋው፣ ቢስማር፣ ጥምዝ፣ ቁንዶ በርበሬ፣ ከሙን፣ ቢስማር አለኝ። እዚህም ደግሞ ኮረሪማ አለኝ ማለት ነው። ይሄ ሩብ ኮረሪማ አዘጋጅቻለሁ። ይሄ ደግሞ ነጭ ሽንኩርት ነው። ገና እየላኩት ነው። በጣም ነው የሚያመው። ነጭ ሽንኩርት ስታዘጋጁ ማዘጋጀት ስትፈልጉ በውሃ ዝፍዝፍ አድርጉት። ስትልጡ ጥፍራችሁና ያማችሁ ማለት ነው። እኔ ፈለፈልኩት። አሁን ብዙ አልጨረስኩትም። ይሄንን ግማሽ ያው ለቪዲዮ ብዬ ግማሹን የላኩት ቪዲዮ ከሰራሁ በኋላ እንትን እላለሁ ብዬ ትቼው ነው ማለት ነው። ዝንጅብል ትንሽ ይጨምራለሁ። ይሄ ነጭ ሽንኩርት፣ ዝንጅብል፣ እርድ የሚያስፈልገኝ ይሄ እርድ ፍሬሹ ነው የምጠቀመው። እርዱን ፍሬሽ እርድ ነው የምጠቀመው። ለቤታችሁም እርድ ስትጠቀሙ የተፈጨ እርድ አትግዙ። እንደዚህ አይነቱን ገዝታችሁ ጥብ ታደርጉና በደንብ በውሃ ዘፍዝፋችሁ ጥደሩ። ስትወቅጡት ስትጨቀጭቁት እንድመቻችሁ ማለት ነው። እንደገና ደግሞ በብዛት እናዘጋጃለን ካላችሁ ደግሞ ትገዙና ይሄንም ማለት ነው ፍሬሹን ገዝታችሁ አጥባችሁ በደንብ አፈራለሁ አጥባችሁ አድርቃችሁ እንደዚሁ እንዳለ ወፍጮ ቤት ማስፈጨት ትችላላችሁ። እኔ አሁን ትንሽ ስለሆነች ለአልጫ ነው የምፈልገው። አልጫ አሁን በተለይ ቅቅልም ይሁን አልጫ ድንች፣ ሩዝ፣ ማንኛውንም አልጫ ነክ ነገሮችን ስንሰራ እነዚህን እርድ፣ ዝንጅብል ትንሽ ነው የማደርገው፣ ብዙ አላደርግም። ዝንጅብልና ነጭ ሽንኩርት እነዚህን በአንድ ጨቅጭቃችሁ አድርቃችሁ ፈይታችሁ በማያስተነፍስ እቃ ክዳን ባለው ቆንጆ እቃ ክድን አድርጋችሁ ብታስቀምጡት ማሻአላህ ተባረካላህ በጣም ነው ራሱ ሽታው እንኳን ደስ የሚለው ማለት ነው። አሁን ይሄንን እኔ ማታ አጥቤ ዘፍዝፍ ያሳድረው ውሃውን ደፍቼው ነው። አሁን ይሄንን ዝንጅብል ማነው እርድ፣ ዝንጅብል፣ ነጭ ሽንኩርት አድርጌ በአንድ ጨቀጭቀዋለሁ፣ ፈጨዋለሁ በመፍጫዬ ማለት ነው። ከዛ አደርቀዋለሁ። ሲደርቅልኝ በአንድ ፈጭቼ እቃ ላይ ቁጥር አድርጌ ያስቀምጣለሁ ማለት ነው። ይሄንን ደግሞ ያው እንግዲህ ቀይ ሽንኩርት ልጫለሁኝ። ይሄንን በውሃ ገንፈል አድርጌ በአንድ እንደ በርበሬ ነው የምደልዘው። አብሽ በእጅ አይነካም። ምክንያቱም ትንሽ ይበቃዋል ለመበላሸት። በእጅ አይነካም። በሆነ እንጨት ነገር ወይም ደግሞ በማንኪያ በሱ ነው የምታደርቁትም። ስትደልዙም ቢሆን በማንኪያ ነገር ነው የምታወጡትም የምታቀላቅሉትም አብሽ። ምክንያቱም ሁላችንም እንደምናውቀው ትንጥዬ ትበቃዋለች ለመበላሸት እጅ ለማለት ማለት ነው። እና ይሄንን እንደዛ አድርጌ አሁን ስሰራ ያው ይሄን ሁሉንም ግብአቶች ካሳየኋችሁ ሶስት አይነት ቅመም ነው የምሰራው ብያችኋለሁ። ላልጫ፣ ለማቁላያና ለመከለሻ። እነዚህን እያንዳንዳቸውን ሁሉንም በየተራዋ ሳዘጋጅ አሳያችኋለሁ ማለት ነው ኢንሻአላህ። እስኪ አሁን ወደ ስራ። አሁን አብሽን ገንፈል ነው የማደርገው ማለት ነው። እሺ አሁን አብሽን ውሃ ላይ ጨምረው ነው እንደምታዩት። አብሽን ጨምራለሁ። እንደዛ አድርጌ ጨምራለሁ። ይሄን አሁን ገንፈል ነው የማደርገው። አብሹን ገንፈል ነው የማደርገው። ይሄንን ትንሽ ብዙ አላንተከትከው፣ መብሰል የለበትም። በትንሽዬዋ ነው ገንፈል ማደርጋት። ከዛ ገንፈል ካደረኩኝ በኋላ አጥልዬ በእጅም አልነካም
ለ2-3 ሰዓት እንደነገርኳችሁ ፀሐይ ላይ አደርገዋለሁ እንዲደርቅልኝ ትንሽ መጠጥ እንድን ማለት ነው። ከዛ በኋላ ከቀይ ሽንኩርቴ ጋር ከዚህ ካዘጋጀው ቀይ ሽንኩርት ያው እንደነገርኳችሁ የአበሻዋ የኛ ሀገር ትንንጥየዋ በርበሬ የምናማታባት ቀይ ሽንኩርት ነው መሆን ያለባት። ይቺ ስራዋ ታደክማለች እንጂ ራሱን ለወጥ መስሪያ ብንጠቀማት በጣም ነው የምትጥመው። በጣም ትንሿ ያንኛውን ሽንኩርት 3-4 ከምንጠቀም ይችን አንዷን ፍሬ ብንጠቀማት ራሱ ወጧ በጣም ነው የምታጣፈጠው ማለት ነው ኢንሻአላህ። እሺ አሁን ነጭ ሽንኩርቴን ያልጫውን ይሄው ነጭ ሽንኩርቱን ብቻ ፈጭቸዋለሁኝ። እዚህ ላይ ትሪ ላይ ነው የማደርገው ማለት ነው። ትሪው ላይ ፌስታል አድርጌበታለሁ። ምክንያቱም ነጭ ሽንኩርት የመጨምደድ ባህሪ ስላለው እዚህ ፌስታሉ ላይ ካደረኩት ትሪው ጋር አይጣበቅብኝም ማለት ነው። ይሄው እንግዲህ አብሸን ገንፈል አድርጌዋለሁኝ። ላጠነፍፍ ነው። አጠንፍፌ ፀሐይ ላይ አደርገዋለሁኝ እንደነገርኳቸው ለ2 ሰዓት የሚያክል ማለት ነው። ዝንጅብሉንና እርዱን በዚህ መፍጫ መፍጨት ፈልጌ ነበረ። እርዱ በጣም ጠንካራ ስለሆነ እንግዲህ ዘፍስፌ ነበር ያሳደርኩት። እምቢ ብሎኛል። በሙቀጫ በእጄ እጨቀጭቀዋለሁ ማለት ነው። እሺ ያው አብሽን አጥልዬ አጠንፍፌ እንደዚህ አድርጌ ትሪ ላይ ነው ይሄንን የማደርገው። ምክንያቱም ትሪ ላይ ያደረኩት ትሪው ቶሎ ስለሚያደርቅልኝ ነው ማለት ነው። አሁን ይሄ መጠጥ ካለ በኋላ አብሬ ከቀይ ሽንኩርቱ ጋር እደልዘዋለሁ ማለት ነው። ይሄው እንግዲህ ይሄን ይመስላል። ያው እንደነገርኳችሁ በእጅ አይነካም። እንደዛ አድርጋችሁ በሆነ ማንኪያ ይሁን በእንጨት ማማሰያ ነው የምታስጣጡት ማለት ነው። እንደዛ አድርጌ አሰጣለሁ ማለት ነው። ፀሐይ ላይ ያደርገዋለሁ። ይሄን ይመስላል እንግዲህ አብሽ ማለት ነው። የተቀረውን እንግዲህ ነጭ ሽንኩርቱን እዛ ፈጭቻለሁ ብያችኋለሁኝ። ይሄንኛውን በዚህኛው መፍጫ ልፈጭ ብል እምቢ አለኝ። ምክንያቱም ይሄ እርዱ በጣም ኃይለኛ ስለሆነ በሙቀጫ ጨፈልቀዋለሁ። ኢንሻአላህ ይሄን ይመስላል እንግዲህ። ይሄንን ፀሐይ ላይ ያሰጣለሁኝ። ስደልዘው ደግሞ አሳያችኋለሁ ኢንሻአላህ።